ጤና ይስጥልን። ይህ ኢንላይትን ፖድካስት ነው። ዶክተር ብሩክ ብርሃኑ ይባላል። አስተሳሰብ ከኛ በፊት የሚናገር በዝምታ ውስጥ ያለ ድምፅ፣ ከቃላታችን፣ ከምላሻችን፣ ከድርጊታችን የሚቀድም ቀላሉን ከባድ፣ ከባዱን ቀላል ማድረግ የሚችል ኃይል። ሰው የሚያስበው ባህሪያችንም የአስተሳሰባችን ውጤት ነው። ሁሌም መልካምን የምናስብ ከሆነ የተሻለ መልካም እንሆናለን። ሁሌም ክፋትን የምናስብ ከሆነ የተሻለ ክፉ እንሆናለን። የመረጥነውን እንኖራለን። መልካምን እናስብ። መልካምነት መልሶ ይከፍላል። አእምሮአችን ልክ እንደሚታረስ መሬት ነው። መልካም ዘርን ከዘራንበት መልካም ፍሬን ያፈራል። በአንድ መንደር ውስጥ የሚኖሩ ሁለት ጎረቤታማቾች ነበሩ። ሁለቱም የእርሻ መሬት ነበራቸው። አንደኛው በማለዳ ተነስቶ የተሻለ ነገር ወደ ህይወቴ ይመጣል ብሎ ወደ እርሻው በመሄድ በእምነት ዘርን ይዘራል፣ በየዕለቱም ይንከባከባል። ሌላኛው በእርሻው መሬት ላይ ቆሞ ህይወቴ አይስተካከልም፣ ለምን እሞክራለሁ፣ ሌሎች እድለኞች ስለሆኑ አልሰራም፣ ትርፉ ልፋት ነው ብሎ ይመለሳል። ከወራት በኋላ በእርሻው ላይ መልካም ዘርን የዘራው ብዙ ሰበሰበ። ይህንን ያየ ጎረቤቱ በንዴትና በቁጭት ለእኔ ሁሌም ነገሮች መልካም አይደለም፣ እድል የለኝም ብሎ ህይወቱን ማማረር ቀጠለ። በብዙ ፍለጋና ጥረት ወርቅና እንቁ እንደሚገኘው መልካም ማንነት በመልካም አስተሳሰብ እየቃኘን መፈለግ አለን። መልካምነትን በእድል አናገኝ። በየዕለቱ በራሳችን ላይ በምንዘራው መልካም አስተሳሰብ ነው። አስተሳሰባችን ባህሪያችንን ይወስናል። ባህሪያችን ማንነታችንን ይወስናል። ማንነታችን መድረሻችንን ይወስናል። በዓላማ እናስብ፣ በእምነት እናስብ፣ በፍቅር እናስብ። ሰው በልቡ እንደሚያስበው እንደዚያው። አስተሳሰባችን በጤንነታችን ላይ ያለው ሚና ስንመለከት ለብዙ አስርተ ዓመታት የሕክምናው ዘርፍ ስለ ጤንነታችን ያተኮረው በሰውነታችን፣ በኦርጋኖቻችን፣ በሴሎቻችንና ሰውነታችን በሚያመርተው ኬሚካል ላይ ነው። ከጊዜያት ወዲህ ጥናት እንደሚያሳየው አስተሳሰባችን በጤንነታችን ላይ ከፍተኛ ተጽዕኖ ያደርጋል። አስተሳሰብ በሰውነታችን ላይ የሚመረቱትን ኬሚካሎች በመቆጣጠር የመዳን ሂደታችንን፣ ደስታችንን፣ እርጅናን በመከላከል ከፍተኛ አስተዋጽኦ አለው። አዘውትረን አሉታዊ አስተሳሰብ የምናስብ ከሆነ፣ ከመጠን በላይ የምንጨነቅ፣ ተስፋ የምንቆርጥ ከሆነ አእምሮአችን ስትረስ ሆርሞን ወይም ኮርቲሶል የተሰኘውን ኬሚካል እንዲመረት ያደርጋል። ይህ ደግሞ የልብ ምት እንዲጨምር፣ በሽታ የመከላከል አቅማችን እንዲቀንስ፣ የህመም ስሜት እንዲሰማን ያደርጋል። አሉታዊ አስተሳሰብ የሚያስቡ ሰዎች ለፍርሃት፣ ለድባቴ፣ ለልብ ህመምና ለእንቅልፍ ማጣት ችግር ይጋለጣሉ። አዎንታዊ አስተሳሰብ ካለን የጭንቀት ሆርሞን እንዲቀንስ፣ በቂ እንቅልፍ እንድንተኛ፣ በሽታ የመቋቋም አቅማችን እንዲጨምር ይረዳናል። በእርግጥ አዎንታዊ አስተሳሰብ ችግር እንዳይኖር ያደርጋል ማለት ሳይሆን ከችግሩ በላይ መኖር እንድንችል፣ መፍትሄ እንድንፈልግ፣ ከምንም በላይ ጤንነታችንን እንዳናጓድል ይረዳናል። ሁሌም አስተሳሰባችንን እናሸንፈው። ጤናማ ያልሆነ አስተሳሰብ ከህይወታችን እናውጣ። በምትኩ በገንቢ አስተሳሰብ ራሳችንን እንቃኝ። አእምሮአችንን መልካም በማሰብ እንንከባከብ። አስተሳሰባችንን እንዴት መግዛት እንችላለን? አስተሳሰባችን እንደ እርሻ መሬት ነው። ገበሬዎቹ እኛ ነን። መልካምንም ክፉንም ዘር መዝራት እንችላለን። መልካም ዘርን ከዘራንበት መልካም አስተሳሰብ ይኖረናል። የመፍትሄ ሰዎች፣ ችግር ፈቺዎች ያደርገናል። ክፉ ዘርንም ከዘራን አስተሳሰባችንም የከፋ ይሆናል። ችግር ፈጣሪዎች እንሆናለን። ስለዚህ አስተሳሰባችንን እንግዛው። ማለትም ሐሳባችንን መጠየቅ፣ መመርመር፣ በመልካም አስተሳሰብ ማንነታችንን መቅረጽ፣ ደግ ደጉን ማሰብ ህይወትን በተሻለ መልኩ እንድንኖር ይረዳናል። ስኬትና አስተሳሰብ። ስኬት በድንገት የሚገኝ ሳይሆን ከጊዜያት በፊት በአስተሳሰባችን የሚፈጠር፣ በጊዜ ሂደትና በጥረት አካል የሚለብስ ግብ ነው። ሁሌም ስኬት ላይ ከመድረሳችን በፊት የሚጀምረው በአስተሳሰባችን ነው። ሆኖም አሉታዊ አስተሳሰብ የምናስብ ከሆነ ማለትም አልችልም፣ አላሳካም የምንል ከሆነ ብናቅድም አንጀምርም፣ ብንጀምርም አንጨርስም። አዎንታዊ አስተሳሰብን የምናስብ ከሆነ እንችላለን፣ እናሳካለን የምንል ከሆነ እንጀምራለን፣ ጀምረንም አናቋርጥም፣ ከስኬትም እንደርሳለን። ስኬታማ ለመሆን አስተሳሰባችንን እንጠብቅ። ዓላማችን የሚደግፈውን አስተሳሰብ እናስብ። ለምን ብንል ውድቀታችንም ስኬታችንም በአስተሳሰባችን ውስጥ ነው። ስለተከታተላችሁኝ አመሰግናለሁ።